الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ይህ መልእክት የሚደርሳችሁ ወይም ይህ ቪዲዮ የሚደርሳችሁ ሰዎች ሁሉ ባላችሁበት ከዚህ በፊት ተቅሪበን ከ15 ቀን በፊት ይሄንኑ የኸሚሴ ላይ ያለውን ሰላም መስጂድ ግንባታን በተመለከተ ያስተላለፍነው መልእክት ነበር። አርማታው ማለቁን አበስረን ወደ ሶሌታው ደግሞ ቢያንስ 2 ነጥብና ምናምን አካባቢ ያስፈልገዋል ለሱም እንነሳሳ ከዚያ ደግሞ ሌላው ይቀጥላል የሚል መልእክት ነበር። አልহামዱሊላህ ረብል ዓለሚን ባጭሩ የሶሌታው ነገር ያው እንደተሳካ ነው። ባንድ በአህለል ኸይር ወንድማችን ለሶሌታ የሚያስፈልገውን ሙሉ ብረት አቅርቧል። ያው እንዳውም አሁን በአጋጣሚ እዛ ጋር አይሱዙን ቅረጹት እየወረደ ነው ያለው። ስለዚህ አሁን የሚያስፈልገው ምንድነው? ሶሌታው የሚሞላው በሲሚንቶ ነው። አሸዋም እንደዛ ያስፈልጋል። ከሶሌታ በኋላ አሁን ረመዳን በተለይ እየቀረበ ነው ያለው። 3 ወር አካባቢ ነው የቀረው። 3 ወር ከ10 ምናምን ቀን ነው የቀረው። ቢያንስ ረመዳንን ሶሌታው አልቆ ጎኑን ዘግተውት ከታች ግራውንዱ ላይ መስገድ የሚችሉበትን ሁኔታ ለማመቻቸት በፈጠነ ሁኔታ መገንባት ስላለበት ሁላችሁም በተቻላችሁ ሙሉ ሲሚንቶም ቻላችሁ አንድ ኩንታልም ቻላችሁ ሌላ ብሉኬትም መጠኑን ብቻ ያለው ነገር ይገልጻሉና በመረባረብ ከዳር ድንበር እናድርስ የሚል ነው። የሶሌታው ከተሳካ ገና ከሶሌታ በላይ ደግሞ አንድ ፎቅ አለ እንግዲህ። ስለዚህ ለቀጣዩ መረባረብ ይኖርብናል። የሶሌታው ብረት ስለተሳካ ብረት ያሰበ የነበረ ሰው ካለ እሱን ካንስል አድርጉና ወደ ሌላኛው ሰቡ ሌላም ከላይም ስለሚያስፈልገው ወደዛ እንሸጋገር የሚል መልእክት ለማስተላለፍ ነው። ባረከላሁ ፊኩም። በዚሁ አጋጣሚ የሶሌታውን ብረት ለብቻው ለመሸፈን የነየተውና ያስገባው ያኺራው ወንድማችን በዱንያም በአኺራም አላህ ሀያቱን ያሳምርለት። በእያንዳንዷ ነገር አንዲትም ጠጠር ቢሆን በመቀላቀል የተሳተፋችሁ ሰዎችም እንደዛው አላህ ጀዛችሁን ይክፈላችሁ ማለት ወዳለው። ወባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።